የምትመለከቱ ጌታ ቤተሰቦች በጣም ነው ደስ ያለን። አሁን ጋምቤላ ከተማ ባሮ ወንዝ ነው የሚገኘው። እግዚአብሔር አምላክ ይባርካችሁ። ይሄን ሰብስክራይብ ሼር በማድረግ ተባበሩ። ግን በተገኘ አጋጣሚ በሁሉ ቦታ ወንጌልን መስበክ ስራ እንድታደርጉ በጌታ ፍቅር አሳስባችኋለሁ። የዚህ የወላይታ መዝሙሪያ ቱብ ስራውም ያ ስለሆነ ግን ደግሞ በአውሮፓ በአሜሪካ በተለያዩ ዓለማት ላይ ይሄን በመዝሙሪያ ቱብ ላይ ያስታወቁ እንቀጥላለን። እግዚአብሔር ድንቅ ነገር ያደርጋል። እወዳችኋለሁ። ሻሎም ሻሎም ተባይ ሀጋነቀና ተባይ ሀጋነቀና ስንታንተው ቶሰጊ ጊሶባይ አራቦንቾ ይደስ ዱማይ ተባይ ሀጋነቀና ተባይ ሀጋነቀና ስንታንተው ቶሰጊ ጊሶባይ አራቦንቾ ይደስ ዱማይ። ሃሌሉያ። የኔ ነገር በዚህ አይቆምም። ሌላ ክብር አለ ማለት ነው። እወዳችኋለሁ። ጋምቤላ የበረሃ ገነት ሻሎም። አሁን እንግዲህ ታች ብዙ ሰዎች እየተዝናኑበት ነው። አሁን ብዙ ሰዎች እየተዝናኑበት የሚገርም ቦታ እንግዲህ መታችሁ ባሮ ወንዝ ካላያችሁ ምንም ዋጋ የለም። መኪና ራሱ ጊዜ ሻውር እየወሰደ በጣም ከባድ እኮ አሜዚንግ ገርሞኛል። እወዳችኋለሁ። አሁን ደግሞ ከተማውን እንጎበኛለን አንድ ላይ ጉብኝት እያደረገን ነው። አሁን ግን ስናቋረጥ አወራለሁ። እሺ ወገኖቼ፣ አሁን በጣም የሚገርም ወንዙ ቁልቁሌት ወደ ቀስ አድርገን ድልድዩ እየወጣን ነው። ወደ ድልድዩ እየወጣን አሁን የጋምቤላ ባሮ ወንዝ ይሄ ነው። አሁን ከድልድዩ ወጥቶ ወደ ከተማ ዞረናል። ወደ ጋምቤላ ከተማ ነው። ይሄ አካባቢው ይሄ የት ነው? አደባባይ ፖሊስ ኮሚሽን አካባቢ ነው የሚገኘው። በጣም ደስ የሚል ሀገር ነው በእውነት። ኢትዮጵያዊ ሆናችሁ በሞላው ዓለም ላይ ሆናችሁ ጋምቤላ ከተማ ያረገጠ ሰው አይዶ ነው እንጃ ሀገር አይቻለሁ ብላችሁ አታስቡ። በጣም ከባድ የሚገርም ህዝቦቿ ፍቅር፣ ጋምቤላ የበረሃ ገነት የሚገርም ሀገር ነው። በጣም እዩት ከተማ ለሚዩት በጣም የሚገርም አደባባይ። ይሄ መታወቂያው ምንድን ነው? መታወቂያው ምንድን ነው? ጋምቤላ አደባባይ አናት ላይ ያለው ምንድን ነው? ዋሊያ። እንግዲህ ዋሊያ በአካል እዚህ ሀገር ያለበት ሀገር ነው አይደል? በጣም የሚገርም ዋሊያ ነው። ይሄውን ዋሊያ ይሄ የጋምቤላ አደባባይ ነው። ዋሊያ አይቨርስ ይባላል። እዚህ ነው እንግዲህ በጣም የሚገርም የጋምቤላ አደባባይ ይሄ ነው። ይሄን መታችሁ ሳታዩ ሌላ ቦታ እንዳትሄዱ። በጣም ደስ የሚል ከፍ ያለ ቦታ ነው። እግዚአብሔር የተባረከ ይሁን። ይሄ ሁሉ ወንጌል የሚያሳየው ነው። ስለዚህ አንድ ሀገር ወንጌል ከገባ እንዲህ ነው የሚያሸንፈው ማለት ነው። ወንጌል ሲያሸንፍ እንደዚህ ነው የሚሆነው። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ዘላለም ይዞራል፣ አራቱም ማዕዘን ይሰበካል፣ ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ዘላለም ይኖራል፣ በአራቱም ማዕዘን ይሰበካል፣ ሁሉን ይለውጣል፣ ያሸንፋል። ገና የታሰሩ ይፈታሉ፣ አልጋቸውን ይዘው ይሄዳሉ። መቼ የዋታ ነው ይሄ ወንጌል፣ አልጋውን አስይዞ የሚያስገድ ነው። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ዘላለም ይኖራል፣ በአራቱም ማዕዘን ይሰበካል፣ ሁሉን ይለውጣል፣ ያሸንፋል። ዋና የጋምቤላ ድልድይ ይሄ ነው። በጣም የሚገርም ባሮ ወንዝ ይባላል። አሁን በተያቋርጠው ወደ ሳውዝ ሱዳን ወደ ደቡብ ሱዳን ነው የሚሄደውና በጣም የሚገርም የጋምቤላ ከተማ ባሮ ወንዝ። ብዙ አዞች፣ ብዙ አሳዎች፣ ሰዎቹ ራሱ ሻወር የሚታጠቡበት ንጹህ ወንዝ ነው። ሰው ለመጠጥም ይጠቀማል አንዳንድ ጊዜ። በጣም የሚገርም ውሃ ነው። ስለዚህ ወገኖች መታችሁ ይሄ ነገር ጉብኝት እንድታደርጉ መታችሁ በዚህ ሀገር ላይ ወንጌል እንድታገለግሉ። ስንት ሜትር ነው? በጣም
ከባድ ነው። ከአዲስ አበባ 776 ኪሎ ሜትር የምትገኝ ጋምቤላ ከተማ ይሄን ትመስላለች። ወዳችኋለሁ። ሰላም ለሀገራችን ለምድራችን ይሁን። ኢየሱስ ክርስቶስ ያድናል። ባርካችኋል። ሰበይ አጋነቀና ሰበይ አጋነቀና ስንታንታ ቆሳይ ጊግሶባይ ሐራቦንቾ ይደሲሉማይ ሰበይ አጋነቀና ሰበይ አጋነቀና ስንታንታ ቆሳይ ጊግሶባይ ሐራቦንቾ ይደሲሉማይ ስታዲየም ነው። የኢየሱስ ናት። ጋምቤላ የኢየሱስ ነው። ይሄኛው ጋምቤላ ስታዲየም ነው። በጣም የሚገርም ስታዲየም እየተሰራ ነው። እንግዲህ ሲገነባ ታያላችሁ። አንድ ጊዜ በዚህ ስታዲየም ላይ ወንጌል ይሰበካል ብዬ አምናለሁ። እግዚአብሔር ድንቅ ነገር ያደርጋል። የጋምቤላ ትንሣኤ ሆኗል። ባሮ ወንዝ ላይ በጣም የሚገርም ነገር አይቻለሁ። እግዚአብሔር ድንቅ ነገር አድርጎልናል። ይህን የመሰለ አገር አሁን ሞላው አውሮፓ አሜሪካን ነው የሚመስለው። ጋምቤላ አሁን ለካ ኢትዮጵያ ውስጥ ነው። እኔ ኢትዮጵያ ውስጥ ያለ ያልመሰለኝም በጣም ገርሞኛል። እግዚአብሔር ስም የተባረከ ነው። እኔ ባይዘው ሶስተኛ ጊዜ ነው እዚህ ከተማ የመጣሁት። እድለኛ ነኝ። ጋምቤላ የበረሃ ገነት፣ ሰዎቿ፣ ህዝቦቿ በጣም የሚገርሙ እንግዳ ተቀባዮች፣ የፍቅር ህዝብ ነው። በጣም የሚገርም ሀገር ነው ጋምቤላ። እንግዲህ ጋምቤላ ያልመጣችሁ ሰዎች መጣችሁ ማየት ትችላላችሁ። ይህ ወንድማችሁ ወዳችኋለሁ። የወላይታ መዝሙር ተው። ይህ የወላይታ መዝሙር ዩቲዩብ ላይ ይሄ ቪዲዮ አለ። ለብዙዎች እንዲደርስ ሼር አድርጉ። ወዳችኋለሁ። ሌላው የኛ ሀገርም እንዲቀረጽ ፈልጋለሁ፣ እንደዚህ ማየት ፈልጋለሁ የምትሉ ሰዎች ስክሪኑ ላይ ባለው ስልክ ቁጥር ማውራት ትችላላችሁ። ከታች ባለው ስልክ ቁጥር ላይ ደውላችሁ ኮንታክት ማድረግ ትችላላችሁ። ወንጌል ምክንያት አገሪቱ እንደዚህ ትባረካለች። እዚህ ከዛሬ 40 ዓመት በፊት ጋምቤላ እንዲህ አልነበረች። ከ50 ዓመት በፊት እንዲህ አልነበረች። አሁን ግን በጣም በሚገርም እድገት ላይ የምትገኘው። እግዚአብሔር ስም የተባረከ ይሁን። ወዳችኋለሁ። ሻሎም። መንጸባረቅ ማለት እንደዚህ ነው። መክበር ማለት እንደዚህ ነው። ሰው ጌታን ከያዘ ያብለጨልጫል፣ ያንጸባርቃል፣ ሞገሳም ይሆናል። ጭልጭልዮ ለላይታ ማለት ምን ማለት ነው? ኢየሱስን መግለጥ ማለት ነው። ሻይን ማድረግ ማለት ነው። በጣም ከባድ ጊዜ እያሳለፍን ነው። ድንቅ ነገር ሆነ። ጋምቤላ የበረሃ ገነት አሁን በጣም የሚገርም አካባቢ ነው። በጣም ከፍተኛ እድገት ላይ ነው ያለው። ለዛው ማዕድናት፣ ኤመራልዶ፣ ወርቆች በጣም አፈር ውስጥ በሚገርም ውስጥ አለ። ኢንቨስተሮች ወደዚህ ከተማ መጣችሁ ወንጌል እንድታገለግሉ ደግሞ ገንዘባችሁን እንድታሳድጉ እንደ ጥቅማም እንደ ግብዣም ነው። ወላይታ መስመሪያችሁ ላይ ሌላ መረጃ የምትፈልጉ ከሆነ ከላይ ባለው ስልክ ኮንታክት አድርጉ። በአውሮፓ፣ በአሜሪካ፣ በደቡብ አፍሪካ፣ ሳውት ላይ፣ ቤሩት፣ ሊባኖን፣ ጆርዳን ላይ ያላችሁ የወንጌል አማኝ የሆናችሁ እንግዲህ በጌታ የሆናችሁ ያልሆናችሁ ወንጌል እንደሚያሸንፍ እርግጠኛ እንድትሆኑ በወንጌል አላፈኝ እያላችሁ ኮመንት ላይ የጻፋችሁ ሌሎችን ደርስ የወላይታ መዝሙሪያችሁ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው። ወንጌል ያሸንፋል። ኢየሱስ ክርስቶስ አሸናፊ ነው። ሞት ተሸንፏል። ሲኦል ተሸንፏል። ሴጣን ተሸንፏል። ኢየሱስ ክርስቶስ አሸንፏል። ዛሬ በጋምቤላ አደባባይ ላይ ወንጌል ተሰብኳል። ወንጌል ክርስቶስ ነው። ወንጌል ልጁ ነው። ወንጌል ስለ ልጁ ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ይመጣል። መጽሐፍ ሲናገር ትንቢተ ሚልክያስ 4:1 ላይ እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ፣ የሚመጣውን ቀን ያቃጥላቸዋል፣ ስርና ቅርንጫፉን አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣለች፣
እናንተም ትወጣላችሁ፣ እንደ ሰባም አንበሳ ትፈነጫላችሁ። ምን ማለት ነው? እግዚአብሔርን የሚፈራ ሰው ከምትወጣው ከፀሐይ ጋር አብሮ ይወጣል። ዘጸአት ይሆንልሃል። ዘጸአት ለጋምቤላ፣ ዘጸአት ለኢትዮጵያ፣ ዘጸአት ለአዲስ አበባ፣ ዘጸአት ለሐዋሳ፣ ዘጸአት ለደቡብ ክልል፣ ዘጸአት ለሲዳማ ክልል፣ ዘጸአት ለትግራይ ክልል፣ ዘጸአት ለአማራ ክልል፣ ዘጸአት ለኦሮሚያ ክልል፣ ዘጸአት ለቤኒሻንጉል ጉሙዝ ክልል። እግዚአብሔር ድንቅ ነገር ያደርጋል። ይህን ሁሉ ዘጸአት እያላችሁ ለሞላው ኢትዮጵያ ውስጥ ላሉ ክልሎች ስም ለተጠራቸው ላልተጠራቸው አድርሱላቸው። ከጥግ ጥግ ድንበር ላይ ያላችሁ እግዚአብሔር ለምድራችን፣ እግዚአብሔር ለመከላከያ ሰራዊታችን ሰላም ያደርጋል። እግዚአብሔር ለፓስተሮች፣ እግዚአብሔር ለነቢያቶች፣ እግዚአብሔር ለዘማሪያን፣ እግዚአብሔር ለተማሪዎች፣ እግዚአብሔር ለአገልጋዮች፣ እግዚአብሔር ለመንግስት ሰራተኞች፣ እግዚአብሔር ለባለስልጣናት፣ በአጠቃላይ ለኢትዮጵያውያን፣ ለኤርትራውያን እግዚአብሔር ሰላም ይሰጣል። ስለዚህ በወላይታ መዝሙር ብለው ሆናችሁ ይህን ድምፅ የሚሰሙ የጌታ ቤተሰቦች ሼር አድርጉ፣ ሌሎች እንዲደርስ አትተው። ታች ካለው ስልክ ላይ ደውሉ፣ ኮንታክት አድርጉ። እንወዳችኋለን። ጋምቤላ የኢየሱስ ነች። ስለዚህ መታችሁ ጋምቤላ ላይ ወንጌል አገልግሉ፣ ተዝናኑ። ባሮ ማዶ መቱ ማዞሪያ ላይ በጣም የሚገርም ባሮ ወንዝ አለ። መታችሁ እዩ። እግዚአብሔር ድንቅ ነገር ያደርጋል። ሁሌም ጋምቤላ የበረሃ ገነት። ወዳችኋለሁ። ሻሎም። ለኢትዮጵያ ሰላም ነው። አሜን። እግዚአብሔር ኢትዮጵያን ይባርክ።